አሁን የምገኝበት ስፍራ በጣም እጅግ አስገራሚ ከመሆኑ የተነሳ እጃችሁን አፋችሁ ላይ ብቻ ሳይሆን ጭንቅላታችሁም ላይ ልጭኑ ትችላላችሁ። The Great Pantheon ከ2000 ዓመታት በፊት የተገነባ ታላቅ ህንፃ ነው። ለምን ተገነባ ምትሉ ከሆነ ለአምልኮ ፐርፐስ ከ2000 ዓመታት በፊት በሮማን ኤምፓየር ጊዜ ሮማኖች የራሳቸው እምነት ነበራቸው፣ ፔጋኒዝም ቢሆንም ግን እነ ቬኒስን እነ ማርስን የውሃ የምናምን የእሳት የጦርነት አምላኮችን ያመልኩ ነበረ። ታዲያ ይህንን ስፍራ ግን ለአምልኮ ፐርፐስ የሰውን ልጅንና ሰማይን የሚያገናኝ ስፍራ ነው ብለው ገንብተውት ነበር። በጣም የሚገርም አንድ ነገር ልንገራችሁ። ይህ የምትመለከቱት እንግዲህ ኮለም ምሰሶ ኦል ዘ ዌይ ከግብጽ ነው የመጣው። ከ2000 ዓመታት በፊት ከግብጽ አስጭነው ወደዚህ ሀገር አስመጥተውታል which is crazy። ወደ ውስጥ እንግባና ደግሞ ምን እንደሚመስል እናያለን። በጣም ሂውጅ የሆነ የሚያምር ቢልዲንግ ነው። ኢማጂን ከ2000 ዓመታት በፊት የሰው ልጆች ይሄንን ገንብተው ነበረ። ታዲያ በጣም በሚያስገርማችሁ ሁኔታ ይህ ህንፃ ከላይ ኮምፕሊትሊ ክፍት ነው። ዝናብም ሲሆን ይገባል፣ የፀሐይ ብርሃንም ይገባል፣ ኤቭሪቲንግ ወደ ውስጥ ይገባል። ክፍት ነው። ክፍት የሆነበት ደግሞ ዋነኛው ሚስጥሩን ልንገራችሁ። በሰዓቱ እንግዲህ እንደነገርኳችሁ ለፔጋኒዝም ወይም ደግሞ ለአምልኮ ነበር ይህንን ስፍራ የገነቡት። ታዲያ ምን ብለው ያስቡ ነበረ? በሰዓቱ የነበሩት ሮማዎች የሰውን ልጅንና ምድርን ከሰማይ ጋር ከገነት ጋር ያስተሳሰረ ወይም ደግሞ ኮኔክሽን የሚፈጥር የሚያገናኝ ስፍራ ነው ብለው ስለሚያስቡ እንግዲህ በዚህ ውስጥ አዶ ነው እነ ቬኒስ እነ ማርስ ምናምን ጎደሶቹ ይገቡ ይሆናል። ሰብሉንም ውሃውንም ምናምን በዚህ ውስጥ ነበር ሚልኩላቸው። ታዲያ ይህንን ስፍራ መጎብኘት የምትፈልጉ ከሆነ ወደ ሮም መታችሁ ይቻላል። ለጎብኚዎች ክፍት ነው። አይ ካላችሁ ደግሞ ፔንቲዮንን ብቻ ሳይሆን ሙሉ ሮምን ከጥግ እስከ ጥግ በዩቲዩብ ቻናሌ እያስጎበኘው ቭሎግ ስለሰራውላችሁ በደንብ ሙሉን ማየት ትችላላችሁ። ይመቻችሁ።